እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ነው ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። ለካ መኖር ከሞት በላይ ያስፈራል። በቀኝ ነው ተጠገቡኝ። በቀኝ ያለው እውነት አፈርሰው ብቻ ሳትጨርስ ወዴት ነው የምትሄደው? ቁርስ በላው እኮ ጠገቡኝ። በቀኝ ነው እውነት በቀኝ ጠገቡ ብቻ ይልሽ። ቻው። እሺ ማይ አንዴ ልድገምህ። አይ በቀኝ ደግሞ ምሳ እንዳትቀር። ቡና ማፈላለው ብቻዬን እንዳሉን ነግሬያለሁ። ችግር የለውም እመጣለሁ። ማሺ እመጣለሁ አልቀርም። እሺ ልጅ እንዳትቀር አደራህን። ልጅ መድኃኒዓለም ይከተልህ። ሄሎ ፍቅር መጣሁ እኮ መጣሁ። ታዲያ እየመጡ እኮ አንተ ያያትንም እንደ ምንድን ነው እና ምን ታደርጋለህ? እና ራስህ እኮ ይመጣል ያንተ ደም ነው ወይ ልጄ? ወይኔ ምንድን ነው የተፈጠረው? ጉዴ ልጄ ምን ነው?
ምን ተጎዳ ልጄ? ምን ተጎዳ? ምን ነው ልጄ? ምን ነው ልጄ? ምን ነው? ያንተ ደም ነው ወይ ልጄ? ያንተ ደም ነው ወይ ልጄ? ወይኔ ጉዴ ልጄ ግባልኝ ምን ይዛጋዩ ምንም አልሆንክ ልጄ ምንም አልሆንክ አንተ ምንም አልሆንክ ልጄ ወይኔ ሄሎ ጋሽ እንኳን ደስ አለ በፈለግነው መሰረት እቅዳችን ተሳክቷል አሁን መቶ ፖሊሶች ውስጥ እሺ አንተም ደውልላቸው የኔ አባት ይሄ እኮ አይገባውም ነበረ። ሲያስበው ነው ገደል የገባው። እኔ በጣም ነው ግራ የገባኝ። ቆይ ምን አገናኝቷቸው ነው? ጭራሽ የማይተዋወቁ ሰዎች ናቸው እኮ። ማለት እዚህ ደረጃ ምን አደረሳቸው? ጀሞ እኮ እኔ ጋር እያወራ ነበር። ከዛ ምን እንደተፈጠረ አላውቅም። ያ ሁላ ነገር ደግሞ ሲፈጠር በስልክ እያዳመጥኩት ነበር። ከዛ ምን እንደተፈጠረ እኔ እንጃ። እኔ አላውቅም። ብቻ ለሰሚው ግራ የሆነ ነገር ነው። አላውቅም ብቻ ምን ማድረግ እንዳለብኝ የተፈጠረውን ነገር ሁላ ለራሱ ማመን አቅቶኛል። በቃ ሳሪ አንቺ ተረጋጊ። ያው ፈጣሪ ያስተካክሏል። ደግሞ እኛ ጓደኛ ሱራ በጣም ጠንካራ ነው። ሁሉም ነገር እሱ ይወጣዋል። ተረጋጊ በቃ በቃ ተረጋጊ። ማን ነው? አይቱ አቤት። ነይ እስቲ በር ክፈቺ። እሺ ደህና ዋልክ ልጄ? እንዴት ነህ? ሰላም ዋልክ? ደህና ቁጭ በል እስኪ ልጄ። እቸኩላለሁ። ከባንክ ነበር የመጣሁት። ምንድን ነው? እኔ ከባንክ ጋር የተያዘ ነገር የለኝም። ምን ፈልገህ ነው የመጣው? ከዚህ ቀደም በድርጅቱ ስም ከባንካችን ብድር ወስደው ነበርና እንግዲህ በተደጋጋሚ መልእክት ልከናል። የማስጠንቀቂያ ደብዳቤዎችን፣ መልእክቶችን ልከን ሆኖም ግን ምንም አይነት ምላሽ ባለማግኘታችን እንግዲህ ባንኩ ቤቱትን በሐራጅ ለመሸጥ ተገዷል እና እንግዲህ እዚህ ደብዳቤ ላይ እንደተገለጸው የአንድ ሳምንት ጊዜ ተሰጥቶታል። በዚች አንድ ሳምንት ጊዜ ውስጥ ቤቱን ለቀው እንዲወጡ የሚያወሳ ደብዳቤ ነው። እንግዲህ ተው ልጄ፣ እኔ ከባንክ ጋር የሚገናኝ ነገር የለኝም። ቤት ተሳስተህ ይሆናል። ማማ ዝናሽ ነው አይደል? ዝናሽ ነኝ። አዎ የዜሮ ዝናሽ እንግዲህ እዚህ ላይ በተጠቀሰው መሰረት አይደለም፣ ምናልባት ስም ተሳስተህ ይሆናል። አይ ማማ ዝናሽ ነው አይደል? አዎ ዝናሽ ነኝ። ለማማ ዝናሽ የሚል መልእክት ነው የመጣው። እንግዲህ ያንን ነገር ክሮስ ቼክ አድርገን ባንካችን በደንብ አረጋግጦ ነው ይሄን ደብዳቤ ለመጻፍና ይሄን ሐራጅ ለማውጣት በስተመጨረሻ ውሳኔ ያወጣው። ለእርሱ የመጣ ደብዳቤ ነው እንግዲህ እንደሚመለከቱት። እንዴ አዎ ታዲያ ባለቤቴ ከሽርካው ጋር ቀደም ሲል ንግድ በሚሰሩ ጊዜ ከባንክ ተበድሯል። እኔ ምን ቤት ነኝና ነው ዳም ይመጣብኝ እኔ ላይ? ለምን እሱን አትጠይቁትም? ሀብት ንብረቱን የያዘው መስፍን ነው። ለምን መስፍንን አትጠይቁትም? እንግዲህ የብድሩ ቦታ ላይ የተጠቀሰው ስምና ባለቤቱ እሱ ስለሆነ እንግዲህ በዚህ ልጅ ጋራ ይፈርሙልኛል። ምን ነው ፈጣሪ፣ አሁንስ ምን ነው መከራዬን አበዛኸው? ምንም ማድረግ አይቻልም። ሰላም ፈጣሪ፣ ምን አደረኩ? ምን በደልኩ? ይሄን ያህል እኔና ልጄ የት ልንወድቅ ነው? ወዴት ልንገባ ነው? አረ መድኃኒዓለም፣ አረ ጉድ ነው። ምን አደረኩ? ይሄን ያህል ምን ነው ኃጢአቴ በዛ? ምን ነው ይሄን ያህል በደሌ በዛ? ድርጅቱ
ሁሉን ሀብቴን ንብረቴን በባንክ ያለውን ነገር ሁሉ ወስዶ ዝም ብለን በተቀመጠን ጭራሽ ቤቴ ላይ መድኃኒዓለም ልጄስ እንዴት ሊሆን ነው? ሄሎ ሳሪ፣ ቆይ ታውቂ ነበር ነው? ምንድነው እየተፈጠረ ያለው? ምን ነው የማላውቀው? ማለት ምንድነው ደግሞ አንተን ያልነገርኩ? እማማ ዝናሽ ማለቴ እመይ መንገድ ላይ መውጣቷን ማለቴ መንገድ ላይ እየለመነች መሆኗን ማለት መንገድ ላይ ወጣሽ ስትል አልገባኝም። ምንድነው አልገባኝም? እማይ እየለመነች ነው እያልኩሽ እኮ ነው። ምን? ማን? ማለት ምንድን ነው የምታወራው? የኔ ሱራ ማለት እናቱ መንገድ ላይ ወጣች እያልከኝ ነው? አዎ እሷ እማዬ ናት እየለመነች ያለችው። እሺ አሁን የት ነው ያለው? ልምጣ? ጠብቀኝ፣ መጣሁ። እኔ በቃ እሺ እጠብቅሻለሁ። እኔ ሱራ እሺ መጣሽ? አዎ በእናትህ እማዬ የት ነው ያለችው? እንሂድ። ሳሪስ መጀመሪያ ተረጋጊ። ሳሪ ከመጀመሪያው እንደተፈጠረ አላውቅም፣ ግን እማያችሁ ትልሻል። ወይኔ እማዬ ተጎሳቅላለች እኮ። አዎ ሳሪ በጣም እኔ አላውቅም፣ ብቻ ሄደን ሁሉም ነገር ከሷ ብናጣራ ደስ ይለኛል። አዎ በቃ እንሂድ። አዎ ብንሄድ ይሻላል። እማዬ እንዴት ነሽ እማዬ? አለሁ ሳሪ፣ እንዴት ናችሁ? ጊዜናት እንጃ። አዎ ከዚህ ቦታ ቶሎ እንሂድ። እማዬ ተነሽ። ማሚዬ ተነሽ። ተነሽ እማዬ። ባይገርም ምግባርና ስሙ እንዳንተ የተመሳሰለብኝ ሰው የለም። ድሮ ስምን መላክ ያወጣል ነበር ተረቱ። ያንተን ስም ግን ራሱ ፈጣሪ ያወጣል ይመስለኛል። ነው ብለው ነው ጋሼ? አንተ እኮ ነገሮችን ቀላል አድርገህ ስለምታይ ነው እንጂ እኮ የዘመናት ልፋታችን በአንተና በአጋሮቻችን ጥንካሬ እኮ ነው ያሳካነው። እኔ ምን አደረኩ ብለው ነው? ሁሉም ነገር የእርሶ ነው። ፕላኑ የእርሶ፣ ገንዘቡ የእርሶ። ያው እኔ ስራ ብቻ ነው የሰራሁት። ምን እንዳሳካን ግን ገብቶሃል? የድርጅቱ ብቸኛ ባለቤት እኔ መሆኔ፣ በዛ ላይ ደግሞ ያሰጋን የነበረው የዛ የሟች ልጅ በሚገርም የጭንቅላት ጥበብ እኮ ነው እንዳይመለስ አድርገን ከርቸሌ ይወረወር ነው። በተጨማሪ ደግሞ በስራ ጋሪ ስም ተመዝግቦ የነበሩ ንብረቶች በሙሉ ወደ ራሴ ያዞርያለሁ። ከዚህ በላይ ሰክሰስ አለ ብለህ ነው? ስኬታማ ስለሆነ ደስ ብሎኛል። ያው ወደፊት ትልቅ ስራ እንደምሰራ ተስፋ አድርጋለሁ። አዎ ከዚህ በኋላም እኮ ቤተሰብ ነው እኮ መሆን ያለብን። ያው አንተም አላገባህም አይደል? እንደምታውቀው የወንድሜ ልጅ ሳሮን አስተምሬ አሳድጌያለሁ። እንግዲህ አሁን የቀረኝ ለጥሩ ባል መዳር ነው። ገብቶሃል? ለስኬታችን
እማዬ ግን እስኪ ምንድነው የተፈጠረው? ንገሪኝ እስኪ። አዎ እማዬ፣ ቆይ እንዴት በዚህ ቅጽበት ያን ከመሰለ ቤት ወጥተሽ እዚህ ለምን? በዛ ላይ ደግሞ በሱራ አባት ስም የሆነ ድርጅት አልነበረም እንዴ? አይ ልጄ፣ የነበረ ሁሉ ከመቅስፈት እንዳልሆነ ሆነ ልጄ። የሱራፌልን አባት ከቀበርኩት በኋላ ሁሉ ነገር ጠፋ፣ እንዳልሆነ ሆነ ልጄ። ማለት ቤቱስ? አይ ልጄ፣ ቤቱንም ወሰዱት፣ ድርጅቱንም ወሰዱት፣ እኔን ሜዳ ላይ ጣሉኝ። እንደዚህ እንደምታይ አይ ልጄ እንኳን ቢኖር አጠገቤ ጥቃቴን ይወጣልኝ ነበር ሱርዬ። ቤቱንም የሱራ አባት ከስራ አጋሩ ጋር ሆነው ድርጅት ለማቋቋም ከባንክ ብድር ተበድረውበት ነበር። ከዛ በኋላ የሱራ አባት ሲሞት ቤቱን ነጠቀኝ፣ ድርጅቱን ድርጅት ሲነጥቀኝ ያንን ዕዳ ከየት አንጥተን እንክፈለው? ያንን ዕዳ ምን ከፍልበት ሲጠፋ ባንኩ ቤቱን በሐራጅ ሸጠው። ይውሻ ልጅ ምን አይነት አረመኔ ነው በሩፋኤል። ይሄ ደነዝ በማርያም ማለት ምን ያክል ጭንቅላት ውስጥ ቢቆሽሽ ነው ደግሞ ስለ ስሙ ወይም የሆነ ነገር ስለሱ የምታውቂው ነገር አለ እንዴ? አይ ያላቅም። አንድ ቀን ነው በአካል ያየሁት። የሱራፌል አባት ይዞት መጥቶ ድንገት አይቼው ነበረ። ከዛ ወዲህም ከዛ በፊትም አላየሁት። ልጄ ሱራ ግን በደንብ ያውቀው ነበር። እናቱና የውሻ ልጅ የት አባቱ ይገባታል? መቼስ ሀገር ለቆ አይሄድ። እዚሁ የዘረፈውን ሲበላ እናገኘው የለ። ወይኔ ሱራ፣ ወይኔ ጀግና። አንተ ብኖር ማን ነበር እንደዚህ ይደፍ? አንበሳ። አሁን ግን ምንድን ነው የምናደርገው? እኔ ምን አውቄ ብለሽ ነው? በጣም ከባድ ነገር ነው። ግን ይመስለኛል ይህ ሁሉ ነገር አውቆ የተቀነባበረ ነው ይመስላል። አጎቴ እየደወለ ነው በዚህ ሰዓት። ምን ፈልጉ ይሆን? አሎ እርግቤ፣ እንዴት ነሽ? ሄሎ አጎቴ፣ እንዴት ነህ? የት ሆነሽ ነው? ቤት አይደለሽም እንዴ? ጫጫታ እኮ ይሰማኛል። አሁን እኮ ከቤት ወጥቼ ነው። ጓደኛዬ አመማትና እሷ ልጠይቃት ወጥቼ ነው። ይኸው እየተመለስኩኝ ነው፣ ደርሻለሁ። ዛሬ ከሰዓት በኋላ ግብዣ አለብን። እናም አንቺንም ያማክላል። ስለዚህ በደንብ እንድትዘጋጂ ነው። ማለት እኔን ያማከለ የራት ግብዣ? አልገባኝም። አዎ አንቺንም የሚያካትት ነው። ለማንኛውም በደንብ እንዲያምርብሽ እፈልጋለሁ። እሺ አጎቴ፣ ይዘጋጃሉ። ቻው። ጋሽ ምን ፈልጎ ነው? እባክህ ዝግጅት ምናምን ይላሉ። አላውቅም ምን እንደሆነ። ሄሎ ጋሺ። ወንዴ እንዴት ነህ? አሎ ሰላም ነው ጋሺ? ሰላም ነኝ። እናም እሷም ስለምትኖር በደንብ ተዘጋጅተህበት እንድትመጣ። እየመረህ ነው ጋሺ? ኧረ እሺ፣ ችግር የለውም፣ በደንብ እዘጋጃለሁ። እሺ ጋሺ። ኧረ በደንብ ነው የምዘጋጀው። ለስንት ጊዜ ነበር ስመኝሽ ነበር። ዛሬ እጄ ገባሽ። ከዚህ ቤትማ እወጣለሁማ። እዚህ ታስሬማ አልቀርም፣ እወጣለሁ።
ምን ማለት ዝም አለ ዝም ብዬ ነው እንዴ እንደዚህ መተከስ እኮ የለብሽም እኮ እዚህ ታስራ እንደማውቀው አንቀርም አዎ እሱማ ታውቃለህ ግን ስለዚህ መበርታት እኮ ነው በቃ ትንሽ ጊዜ ነው ደግሞ እኛ ስንት አሳውቃለን እኛ ራሱ ስንት ያሰነሱ ነው ወስተን እኮ እንጂ አይደለም ስለዚህ ብዙ እንደዚህ መተከዝ ማዘን ያስፈልጋል እሺ ስለዚህ በታይዞ እሺ በይ አመሰግናለሁ እሺ ለራስ ከመጣ ነው እሺ እንዴት እንደምታሙ የኔ ጉቦች ባይገርምሽ ወንዴ ለመጀመሪያ ጊዜ ከሴት ጋር ቁጭ ብሎ መክሰስ ሲበላ ያየሁት አላውቅም ሌላ ጊዜ ብቻውን ሊያደርገው ይችላል አረጋሽ እንደዚህ እንኳን አድርጌ አላውቅም እርግቤም እኮ ልክ እንዳንተ ናት እንደ ዘመን እኮ ሴት አይደለችም በቃ ስትር ያለች ልጅ ናት እንዴ አቡሽው እንጂ ያች እኔ ቢበቃኝ ጥሩ በዛ ላይ አስቸኳይ ስልክ አለኝ እሷን አውርቼ ልምጣ እሺ ጋሽ ልጄ ምን ላይ እንዳለ እናቴ ልጄን አስፈትተሽ በእጄ ስጭኝ እናቴ ልጄ ከቱ ቀረ የልጅ አባት አይ ሱራፌል አባት ባየኸው ዛሬ ያለሁበትን ባየኸው ኧረ ሱራፌል ኧረ ልጄ እናቴ አንድ አይኔን ልጄን ጠብቂልኝ እናቴ ልጄን አደራሽን ሰጠሁሽ እናቴ አይ ልጄ እኔ ከሞትኩ በኋላ ብትመጣ የት ነው የምትገባው ልጄ ማን አለ አንተ አይ ልጄ እናቴ ጭንቃማ ላለ አይ ልጄ ብትኖርልኝ ኖሮ ብቻዬን ገበታ ይዣለሁ ልጄ ብቻዬን ገበታ ይዣለሁ እስቲ ችላ ጉርስህ የት አግኝቼ ላጉርስህ ልጄ
ልጄ ሳላጎርስ እኮ ቀምሻለሁ። ልጄ አንድ ቀን አጎርሳለሁ። አንድ ቀን ልጄ የለመድከው እንጂ ትጎርሳለህ። ልጄ እዚች ትቀመጥ። የልጄ ድርሻ የልጄ ድርሻ አይ ሱራፌ ሄሎሺ፣ እንዴት አመሸ? ወይ ሳሪ፣ እንዴት ዋልሽ? መቼስ የዛሬ ፕሮግራም አሪፍ ቢሆንና እንደዚህ ቀን ዘግተሽ ነው ያልሽው። ትንሽ ችግር ውስጥ ነው የገባሁት። ከባድ ነው የሚያዘጋጀልኝ ነው። ምን እንደማደርግ አላውቅም። ምን ነው ሳሪ? ምን ተፈጠረ? መቼም እንደፈራ ነው ለዛ ሰው ሊያመቻችሽ እየፈለገ አይደለም። አዎ እባክህ፣ እንደዛ ነው የሚመስለኝ። ለነገሩ አሁን የደወልኩልህ ለዛ አይደለም። ለሱራ እየጻፍኩለት ነበረ እና ነገ ሁሉንም ነገር ልነግረው አስቤያለሁ። ያው ስለ እናቱ፣ ስለ ቤቱ፣ ስለ ሁሉም ነገር ብቻ። እሱማ ልክ ነሽ፣ ማወቅ ይገባል። ግን በጣም ከባድ ነው የሚሆንበት። እኔ እንጃ እንዴት እንደሚሆን አላውቅም። አዎ እሱማ ምን እንደሚያደርግ እዛ አላውቅም። እንግዲህ ይሁን እንጂ ምን ማድረግ ይቻላል? ብንደብቀው ማወቅ አይቀርም። እሺ በቃ እሱ ሊነግርህ ነበር የደወልኩት። እሺ ቻው፣ በይቅናሽ። እሺ አሜን። በቃ ደህና ደርሺ። ተጫወቱብሽ። ጋሺ አሁን ወደ ቢሮ ነው የምትሄደው ወይስ ሌላ የምትሄድበት ቦታ አለ? አይ ወደ ቢሮ ነው የምሄደው። አንድ አስቸኳይ ስራ አለኝ። ምን ነው ፈለግሽኝ እንዴ? አይ ያው በዛው ስትሄድ እኮ ሾፒንግ ላይ ፈልጌ ነበርና አብረን እንድንወጣ ብዬ ነው። ታዲያ ምን ችግር አለው? ና እሺ በቃ ልብስሽን ቀይረሽ ነይ። እኔ እስከዛ ሞተር እያሞኩት። እሺ ነጥ እንዴ እቺ ሴት እዚህ ምን ታደርጋለች? ኧረ በፍጹም አላውቃትም። እንደው ምን ሆና ነው ብዬ እኮ ነው። ኧረ በፍጹም የት አውቃታለሁ ብለሽ ነው?
እንደው ሳያት ገርማኝ እኮ ሄሎ ጋሼ፣ ቢሮ መምጣት ትችላለህ? እንዳጋጣሚ ወደ ቢሮ እየመጡ እንዴት ነው እንደዚህ? እኔ ምትወደ ስለዛች ኮሽ ማዳረግ ምን ታስባለህ? ምናልባት ሪስክ የምትወረኝ ከሆነ እንገላለን። ያቺ ደከመች አሮጊት ምንም ነገር ታምጣልሽ ብዬ አላስብም። ግን ስጋት የሚሆንብህ ከሆነ ወደ አንዱ ቱቦ መጣል ነው። ቀላል ነው። ሌላው የቤቱን ነገር ምን አደረግ? ከባንኩ ጋር ያለው ነገር ትላንትና እሱን ነበር ሲሰራ የነበረው። አንዳንድ የሚያስፈልጉ ነገሮችንና የቤቱን ካርታ ሰነዶችን በሙሉ ጨርሻለሁ። ወንደርፉል። እዚህ እኮ ነው የምትገባው። ዋው በጣም ከሞላ ጎደል ስራችንን እየጨረስን ነው ማለት ነው። አንዳንድ የሚቀሩ ነገሮች አሉ። እሱን ደግሞ ነገ ከነገ ወዲያ ጨርሳለሁ። በጣም ጥሩ። ሌላው ይህ ስራ እያልክ ሳምሩን እንዳትረሳት። ለራስም ጊዜ መስጠት ያስፈልጋል። እሺ ጋሺ፣ በቃ የሚሄድበት ቦታ ስላለ እኔ ልሂድ ጋሽ። መልካም። እኔ የምልሽ እርግቤ፣ ቅድም አብረሻት የነበርሻት ሴትዮ ታውቂያታለሽ ወይስ ምንድን ነው? አረ የት አውቃታለሁ? ያው አንዳንድ እርዳታ ፈልጋ ነበረና ቤቷ ላድርሳት ብዬ ነው እንጂ የት አውቃታለሁ ብለን። ደግሞ ጋሽ በጣም ነው የምታሳዝነው ብታያት። ለምን እንደዚህ እንዳልኩሽ ታውቂያለሽ? አንቺን ከማይመጥንሽና ከማይመስልሽ ሰው ጋር አንቺን ማየት ስለማልፈልግ ነው። አንቺ እኮ አሁን በቅርብ ልታገቢ ነው። ስለዚህ አላማሽን ሊያስቱሽ ከሚችሉ ሰዎች ጋር ላይሽ አልፈልግም። እንዴ ጋሺ ምን ማለት ነው? ልታገቢ ነው? እኔ ማግባት አልፈልግም። እንዴ ቆኔ ለአንቺ የማይጠቅም ሰው ድርሻለሁ እንዴ? እንኳን ለአንቺ ቀርቶ ለእኛ ራሱ አለኝታ የሆነ ሰው እኮ ነው እንዴ። ወይስ ምን ማለት ነው? ወይስ ፍቅረኛ ምናምን ይዘሻል እንዴ?
ቆይ አንዴ ጋሼ። አንቺ አሮጊት እዚህም ልታደርጊ መጣሽ ደግሞ? አሰሚም እንዴ አንቺ? መልሽልኝ እንጂ ልጄ ረበሽኩ? ምን አጠፋው? ልጄ ትዝ ቢለኝ ባለቤቴ ቢያስታውስ ሁሉ ነገር የድሮ ነገር እየመጣ ፊቴ ቢያስቸግር እስቲ የድሮውን ነገር ላስታውስ ብዬ ነው የመጣሁት። ምን አደረኩ ልጄ? ምን በደል? እውነትሽን ነው። ትሰሚኛለሽ? ካሁን በኋላ ይሄ ቤት ያንቺም ሆነ የዚህ ነብሰ ገዳይ ልጅሽ ቤት አይደለም። እዚህ ድርሽ እንዳትይ። ምን አልክ አንተ? ማን ነው ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? የማን ልጅ ነው ነብሰ ገዳይ? ሱራፌል ነው ነብሰ ገዳይ? ሱሬ ነው ነብሰ ገዳይ? ልጄ አንበሳው ልጄ ነው ነብሰ ገዳይ? ውጣ! እኔማ ዛሬ አልለቅህም። እንዴ ማን ነው ነብሰ ገዳይ? ማን ነው ነብሰ ገዳይ? ናውጣ 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 ናውጣ! ልጄንማ ሰድበህ ልጄንማ ዋጋ ትቀመጣት እንዴ? ልጄን ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? የኔ ልጅ ነው ነብሰ ገዳይ? በአባቱ ቤት ቁጭ ብለህ ልጄን ትሰድበዋለህ? በአባቱ ቤት በወለደው በለፋንበት በወላጆቹ ቤት መጥተህ አንተ የኔ ልጅ ነብሰ ገዳይ ትለዋለህ? ወይኔ ልጄ 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 እኔ ልዋረድልህ? አሁን እኮ ወደ አንቺ እየመጣሁኝ ነበረ። ምንድነው ደግሞ ፊትሽ? የተፈጠረ ነገር አለ? ልጄ ሱራ ትዝ ቢለኝ አባቱን ባስታውስ ጠረናቸው ትዝ ቢለኝ ትናንትና የድሮ ያሳለፍኩት ነገር ሁሉ ፊቴ እየመጣ ቢያስቸግረኝ እስቲ ሰፈሩን እንለየው ብዬ ቀስ ብዬ መጥቼ ባይ አንዱ ቤቱን ያሰነዳዳ ነበር፣ ያጸዳዳ ነበር። ወጥቶ ቤተ ክርስቲያን እንደገባች ውሻ ሰደብ አድርጎኝ አዋርዶኝ ልጄን ደግሞ ይሄን ነብሰ ገዳይ ብሎ ሱርዬን ነብሰ ገዳይ ብሎ ሰድቦብኝ እንደዚህ አባቶኝ የተመለስኩ ነው። ልጄ ማን ነው ይሄ የማይረባ? ይሄ ደስታ ተይ ተይ ልጄ ተይ ልጄ ተይ ልጄ እኔ ማረባ አሮጊት ቀን የወደቀብኝ ቀን የጨለመብኝ አበቅ ቀልኛ አሮጊት ነኝ። ተይ ልጄ አትጣያ እንጂ ጠላት አትግጂ ልጄ ግድ የለሽ። እሺ ማዬ አንቺ እንዳልሽ ይሆናል። ይሄ ውሻ ግን ቆይ ቀኑን ይጠብቅ እና ማዬ ጤናሽ እንዴት ነሽ? እኔ ምን ሆናለሁ ብለሽ ነው ልጄ? ፈጣሪን ውሰደኝ ብዬ ብለምነው እሱን ከፋብኝ ልጄ። አይ ማዬ ፈጣሪ እኮ እንደ ሰው አይደለም። ደግሞ ሁሉም ነገር ጊዜ አለው። ለኛም ደግሞ ጊዜው ይመጣል። እሱማ ምን አማራጭ አለኝ ብለሽ ነው ልጄ? ከመቀበል ውጭ ምን አደርገዋለሁ? ልጄ ሱራስ እንዴት ነው? እሱንማ እየሄድኩኝ እጠይቀዋለሁ። ደህና ነው። ባይሆን የእናቱ ናፍቆት አልቻለም። አይ ሰላም እንዴት ነሽ ሳሪ? ወይ ወንዴ አንተ ነህ እንዴ? እንዴት ነህ? አለሁልሽ። ቢዚ ሆኜ ጠፋብሽ አይደለ? አረ ችግር የለውም። እኔም የሆነ የምጨራርሰው ነገር ነበረና ወደዛ ወደዚህ እያልኩኝ ነበረ። ኦኬ እንደዛ ከሆነ አሪፍ ነው። እና ምናልባት ወደ በኋላ የሚመችሽ ከሆነ ለምን መክሰስ ቤት አልጋበዝሽ? እሺ እስኪ አመቻችቼ እደውልልሃለሁ። ልጄ ስራ አለሽም መሰለኝ። ግድ የለሽም ይረፍድብሻል። ሂጂ። ቀጠሮም አለሽ መሰለኝ። ሂጂ እኔ ልጅ። አረ እማዬ የሚያስቸኩል ነገር የለም። ችግር የለውም። ባይሆን አንቺ ጤናሽ እንዴት ነሽ? እንዴት እየሆንሽ ነው? አይ ልጄ እኔማ የምሆነውን ሁሉ ሆኜ ጨርሼዋለሁ። ምን ሆናለሁ ብለሽ ነው የኔ ልጅ? ባይሆን አንቺ እንዴት ነሽ? እነዛ ደጋግ ቤተሰቦችሽ ደህና ናቸው ልጄ? አይ እማዬ ደህና ናቸው። ግን እንዴት አውቀሻቸው ነው ደጋግ ያልሻቸው? አይ ልጄ አንቺን አይቶ ያንቺን ቤተሰብ መገመት ያቅታል ልጄ። እንደዚህ ደግ ልጅ ቀጥተው መክረው አሳደጉት። እንዴት አይነት ጨዋ ቤተሰብ እንደሆኑ እንዴት መገመት ያቅተኛል ልጄ። ዛሬ ነገ እንገናኛለን እያለን ሳይመችን ቀረ አይደል? አረ ችግር የለውም። እና ህይወት እንዴት እያደረገች? እኔ ምን ይሳሉ በጣም ቆንጆ ልጅ እንደሆነች ታውቂያለሽ? አረ ምንም ነገር የለም።
ያው አንተ ደግሞ ስራ ጫና በዛብህ አይደል? ምንም የተለየ ነገር እንኳን አልሰራም። ያው አንዳንዴ እዛው መዋል ሲኖርብኝ ነው እንጂ። ያው ጋሼ ደግሞ በጣም የሚኮራብህ ሰው ነህ። ምን አይነት ነገሮችን አሳክተለት እንደሆነ አላውቅም። አረ ዝም ብሎ ነው። ምን የተለየ ነገር እሰራለሁ? ያው ጋሼን ታውቂው የለ ማካበር ስለሚወድ ነው። ያው ግዴታን ስለተወጣና ጠንካራ ሰራተኛ ስለሆንክለት ይመስለኛል። ጋሼ ደወለ። ሄሎ ጋሼ፣ ሰላም ነው? አይ ብዙም አይደለም። ያው እንደተለመደው ያቺ አሮጊት መታ አለቃቅሳ ነበር። ነገር ግን ወደ ያባረሪያታለሁ። አይ ተዋት ጋሼ፣ ይሄን ያልከውን ብዙ አታሰጋ። ችግር የለውም። እሺ ጋሼ። ምን ነው ችግር አለ እንዴ? ፕሮግራምን አዛቦብህ? አይ የስራ ጉዳይ ነው። ቅድም የስራ ቦታ ላይ አንድ አሮጊት መታ ነበር። ስለሱ እየጠየቀኝ። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። በቃ እንውጣ፣ ፕሮግራም አለን። እሺ በቃ እዚህ ነው የምትኖሪው? አዎ ጥሩ ቤት ነው እኮ ና ግባ። የኔ ልጅ ጥሩ ነው። አፈለ የሆነች ነገር ጣል ታደርጋለህና መጣው ግቢሽ መጣው። Astinka hiç çingorosu ilacı.
እኔ ምንሽማ ስልክ መደወል አለብኝ። ትንሽ ጉራሽ እንጂ ትንሽ ብላና ነው እንጂ እማ እንግዲህ ልጅም ሆይ ቆይ እሺ እኔ አፋጣኝ ማውራት አለብኝ። እሺችን ጉራስና እፈልጋታለሁ ስለ ያኔ ሲያስቀምጥፋት ነበር። እስቲ ካገኘሁት ልፈልጋት ቻርጅ አድርጌ ነው ነገሩ ሲያስቀምጥኳት። እስቲ ካለች አገኘሁት መሰለኝ። ጎሽ አገኘሁት። አገኘሻት? ማይ አዎ ከሰራች እስቲ ያ ይሰራል አይደል? ይሰራል። አዎ ወይማ ሰራች እኮ። ጎሽ ሰራች። ጎሽ ጎሽ እሰይ እንኳን ሰራችልህ። በላሁን ቶሎ ብለህ ለሼም ለሳርዬም ቶሎ ደውለላቸው። እማ የሳሪ እንኳን ይደርሳል። አሁን ቀድሜ መደወል ያለብኝ ለሸቱ ነው። ሄሎ ሼ፣ ሰላም ነው? ተረጋጋ፣ ሱራ ነኝ። አዎ ምንም ሪያክት ሳታደርግ ለማንም ሳትናገር ቶሎ በፍጥነት እማዬ ጋ ና። አዎ በሞተር ምን እያልክ ነው? እየቀለድክ መሆን አለበት። እንዴት ሊፈታ ይችላል? በምን ምክንያት? እርግጠኛ ነህ ራሱ ነው? እና እውነት እና ሱራፌል ሽበሺ ከእስር ቤት ተፈቷል እያልከኝ ነው? በቃ ይወገድ። ያለምንም ማስረጃና በጥንቃቄ ከአባቱ ጉድጓድ ጋር ቀላቅሉት። ለቤት ሊሄድ አይችልም። እናቴን ብሎ የሚጃጃል ስለሆነ እዛው ሸራ ቤት ውስጥ ገላግሏቸው። ምን ነው ልጄ? ምን ተፈጠረ? ምን ነው? አይ አሁን እኮ እንዴ ሳሪ፣ እዚህ ምን ታደርጊያለሽ? ማለቴ በይሳት እዚህ ምን ትሰሪያለሽ? አይ በዚህ እኮ ሳልፍ ድንገት ወድቀው አገኘኋቸውና ላድርሳቸው ብዬ ነው። አንተ ባይሆን በሱ ምን ልታረግ ነው? አይ ዝም ብዬ ለአንዳንድ ነገሮች ነው ያዝኩት። እኔ ምልሽ እዚህ አካባቢ አንድ ወንድ ልጅ አላየሽም? አረ ማንንም አላየሁም። ማንን ፈልገህ ነው አንተ የመጣኸው? አንተ ልጅ ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው? ምን እናድርግ? ምን ላርግ? እንዴ ጭራሽ ሽጉጥ ይዘህ መጣህ? ተኩሰው ግደለኝ በል፣ ግደለኝ ግደለኝ። ምንድን ነው የምትፈልግብኝ? ለማንኛውም ያለሽበት ቦታ ስለማይመጥንሽ ከዚህ ብትሄጂ ጥሩ ነው። እሺ ምንድን ነው የሚፈልገው ልጁ? ምንድን ነው ከኔ የሚፈልገው ይሄ ልጅ? እኔ አልገባኝም። ምንድን ነው ከኔና ከልጅ ያለው ይሄ ልጅ? በቃ ምን ቁጭ በይ። ልጄ ሱራ ለካ ልክ ነበረ። አስቀድሞ የወጣው የሚሆነውን ያውቅ ነበር ማለት ነው ልጄ።
እንደምንም ብለን ይሄ ልጅ ድጋሚ በእጃችን ማስገባት አለብን። ያማየውን ከሆነ ግን ባለበት እንዲወገድ ማድረግ ነው። እሺ ጋሽ አንተ አትጨነቅ፣ እኔ ሁሉንም ነገር እቆጣጠራለሁ። ከሱ ልጅ ጋር ግንኙነት አላችሁ የተባሉና ፍቅረኛ የመሳሰሉት ልጆች ተጠቅመን ወደ እሱ ጋር መቅረብ ይኖርብናል። አንድ ጓደኛ አለው፣ በሱ በኩል እስቲ ለመቅረብ እንሞክራለን። ማን ነው እሱ? ምን ሊያደርግልን ይችላል? የቅርብ ጓደኛው ነው፣ ሁሉ ጊዜ ከሱ ጋር ነው የሚሆንና በዛ ላይ ደግሞ ገንዘብ ወዳጅ ነገር ስለሆነ አሪፍ ገንዘብ ከሰጠነው በእጃችን አስገብተን እንደፈለግን መቆጣጠር እንችላለን። በጣም ጥሩ። ሌላው ይሄ ሟች ተብዬ ተዋናዩ ይሄ ወጣ ወጣ ማለቱን ያቁምና ባለበት ስትር ይበል። እደውልለታለሁ። በተጨማሪ የሚያስፈልግ ነገር ካለ የኛ ተከፋይ ፖሊሶች ስላሉ ለነሱ አንዳንድ ነገር ልነግርልህ እችላለሁ። ችግር የለውም፣ አንተ አትጨናነቅ፣ ሁሉን ነገር እኔ እቆጣጠራለሁ። ጥሩ። በነገራችሁ ላይ ጓደኞቼ የሆነ ነገር ልበላችሁ። የደረሰብኝን ችግር አይታችሁ በዚህ ልክ ያለምንም ጥቅም ራሳችሁን አደጋ ላይ ጥላችሁ ከጎኔ ስለቆማችሁ እውነት በጣም አመሰግናችኋለሁ። እንዴ ምን ማለት ነው? እኛ እኮ አንድ ነን። ደግሞ የራሷ የሚመሰገንሽ ሱራ ምን ማለት ነው? በእኛ መካከል መመጓገስ አለ እንዴ? ያንተ እናት ብቻ አለችው እኮ መንገድ ላይ ወደቀችው። የእኛም እናት ናት። አሁን መሞጋገሱን ተውና ሁላችን ወደ ስራ ብንገባ አሪፍ ይመስለኛል። እሺ ሮቢ፣ የሆነ ነገር ያዘጋጀልን ነገር ያለ ይመስለኛል። አዎ በትክክል አዘጋጅቻለሁ። የሚያስፈልጉን ሶፍትዌሮችን ጭኛለሁ፣ ሃርዲንግ ሊንኮችን፣ እንዲሁም ሳውንድ ሪከርድ የምናደርግባቸውን በተለያዩ ኮርሶች አዘጋጅቻለሁ። እሺ አሁን ለምን የፈለከኝ ንገረኝና ልሂድ። ባቸኩል መልካም ነው። ያው ረጋ ያለ ነገር ውጤቱ ያምራል አይደለም የሚባለው። ከቸኮልክ ግን ቀጥታ ወደ ጉዳዩ እገባልሃለሁ። ምን መሰለህ እሸቱ፣ ለአንዴና ለመጨረሻ ድህነት የምታባረርበት እድል ይዤ ለን የመጡት። ትቀልዳለህ እንዴ? እድሜ ልኬን ለፍቼ ድህነቴ ማባረር አይደለም ፍላጎቴን በቅጡ እንኳን አሟልቼ አላውቅም። እንዴት ነው በአንዴ ከመሬት ተነስተህ ሀብታም ልታደርገኝ? ይቻላል፣ ለምን አይቻልም? አንተ ብቻ ጠንካራ ሰራተኛ ሁን እንጂ ሁሉም ነገር ይቻላል። ቆይሽ ስራው ምንድን ነው? ኢንፎርሜሽን ሰብስቦ ማቀበል ብቻ። በቃ በስራ ብቻ ነው በአንዴ ሀብታም የምታደርገኝ? ቀልደኛ ነህ እንዴ? እነሆ የሀብታሞችን መንገድ ሀብል ይጀምራል። አንተ የሚጠበቀው ጠንካራ ሰራተኛ መሆን ብቻ ነው። እኔ የምልህ ሱራፌልን ታውቀዋለህ አይደለ? ሱራዬ? አውቀዋለሁ። ማለት ሱራ ምን? አይዞህ ተረጋጋ። ስለ እሱ ኢንፎርሜሽን ሰብስበን እንድታቀበልን እና እኛ ማናውቃቸው ነገሮች ካሉ እንድታሳውቀን ብቻ ነው። ማለት ጓደኛዬ እንዲከረብ ይጠይቀኝ? ይቅርብኝ። እንግዲህ የሚሻለን አንተ ታውቃለህ። ያው አንተ እምቢ ብትለኝም በገንዘቤ ሌላ ሰው ቀጥሬ ማሰራት እችላለሁ። ነገር ግን ጓደኛዬ ነህ፣ የቅርቤ ሰው ነህ፣ አብሮ አደጌ ነህ ብዬ ነበረ። ካልፈለግ መብት ነው እንግዲህ። ማለቴ ልትጎዱት ምናምን ፈልጋችሁ አይደለማ። እስቲ ስራውን በደንብ ንገረኝ። ጎበዝ ልጅ፣ አሁን ገና ጭንቅላትን ተጠቀምክበት። የኔ ቆንጆ ለምን ዛሬ ማታ እንገናኝ? በደስታ ነዋ። እንዴት እንደናፈቅሽ ቆይ አንዴ እደውልልሻለሁ። እመኔ ባታረገው ነው የሚሻል። አንተ ነፍሰ ገዳይ፣ ምን ልታደርግ? እኔ ከአንተ ምንም ፈልጌ አልመጣሁም። ይልቁንስ አንድ ነገር ልነግርህ ነው የመጣሁት። የኔን እስር ቤት መግባት ምክንያት አድርጋ የአባትና የእናቴን ንብረት ሙሉ በሙሉ በስም አዙራ ሁሉንም ነገር ወደ ነበረበት መልሶ ያው ከነኪሳ። እኔ ደግሞ አንድ ምክር ልምከርህ፣ የማታሸንፈውን ጦርነት እንዳትጀምር። ያለውን ነገር በጸጋ ተቀብለ ከእናተ ጋር ቀሪ ዘመንን ብታጣጥም አይሻልም? ስም አንተ ጅል ሰው፣ ከጦር ሜዳ የተመለሰ ፈረስ
ለሰርግ ማጀቢያ የተኮሰ ጥይት አያስደነብረው። ይልቁንስ አንድ ምክር ልንገርህ። ለእኔ ያዘጋጀልኝ ወጥመድ ባታጠብቀው ነው የሚሻለው። በስተ መጨረሻ ማን እንደሚገባበት አይታወቅም። ታውቂያለሽ እኔ ፍቅር እኔ ለዚህ ሰዓት እንደበቃ ያደረገኝ እኮ ያንቺ ፍቅር ነው። ምክንያቱም አንቺን ድጋሚ ለማግኘት ስል ድጋሚ ህይወቴን ከአንቺ ጋር ለማስቀጠል ስል በህይወቴ የገጠሙኝ ችግሮች በሙሉ አሸንፊያለሁ። ያ ማለት ደግሞ ፍቅር ህይወትሽ አዳነኝ ማለትም አይደለም። እንኳን ወጣልኝ። ለዚህ ቀን መድረሳችን ሁላ ደስ ይላል። ታውቂያለሽ እኔም ከምነግርሽ በላይ በጣም ደስ ብሎኛል ድጋሚ በህይወቴ መጥተሽ ስላገኘሁሽ። ከዚህ በኋላ ደግሞ ምንም የሚረብሽን ነገር እንደማይኖር ያንሽ ፍቅር። በነገርሽ ላይ እኔ በጣም ተፈላጊውና ውድ ሰው ሆኜልሻለሁ በዚህ ሰዓት። ስለዚህ ከዚህ ቦታ ቶሎ መሄድ አለብን። እሺ ፍቅር? ከጀርባችን ያለችው ልጅ ትኩረቷ በሙሉ እኛ ላይ ነው ያለው። ታዲያ እንጥራት እንዴጋሽ? ብትመጣና ከኛ ጋር ፈታ ብትል በጣም ደስ ይለኛል። ታዲያ ምን ችግር አለ? አቤት ልታዘዝ? እኔ የምልሽ እንከዋላችን ያለችው ልጅ ብቻዋን ነች እንዴ? አዎ፣ እሷ ብዙ ጊዜ ብቻዋን እየመጣች ነው ፈታ የምትለው። እሺ፣ እናመሰግናለን። ማጥቆሽ ግብዣችንን ስለተከበርሽ በጣም ነው የማመሰግነው። እኔም እንድቀላቀላችሁ ስለጋበዛችሁ አመሰግናለሁ። አቶ መስፍን ይባላል፣ አለቃዬ ነው። እኔ ደግሞ ወንዴ ይባላለሁ። እኔ ደግሞ አመልማል ይባላለሁ። እኔ የምልሽ ብቻሽን ነው በቃ ፈታ የምትይው? ጓደኛ ምናምን የለም? ምን የዛሬ ዘመን ጓደኛ ምን ያስተማምናል ብለህ ነው? ራስ ደህና በራስ አለም ፈታ ማለት ነው እንጂ። አንቺ ጀግና ሴት ነሽ። አንቺ ብቻ ነሽ የዚህ ያለ ሚስጥር የገባሽ። ጋሼ ልጁ እየደወለ ነው። የዛ ልጅ ጓደኛ ነው? አዎ። በቃ እኔ ልሂድ፣ እናንተ ፈታ በሉ። ይቅርታ ልሂድ። እንዴ ማይደ ነው እንዴ? አዎ፣ ትንሽ አስቸኳይ ስራ ስላለው እዛ ደርሶ ይመለሳል። ይቅርታ በጣም ይቅና። እንግዲህ እሺ፣ ህይወት እንዴት ናት? ህይወት አሪፍ ናት፣ ምንም አትልም። ያው እንደ አብዛኛው ህዝብ እንኖራለን። ህይወታችንን ባይቀይረው። ይቅርታ፣ መታጠቢያ ቤት ደርሼ ነው። ይቻላል፣ ይቻላል። ሄሎ፣ እንዴት ነህ? አለሁ፣ ደህና ነኝ። ይኸውልህ ያቀድነው በሙሉ ተሳክቷል። ሰውየው በእጅ ገብቷል። አሁን ይኸውልህ አሁን ታደርጋለህ መሰለህ? አሁን ለሰውየው ሊንኩን ላክለት። እኔ ስልኩ ተቀብዬ አክቲቭ አደርገዋለሁ። ይኸውልህ ደግሞ ከዚህ በኋላ መደወል አንችልም፣ ስልኩ ስለሚዘጋው። እሺ እሺ እሺ።
ኖር ተስከዩ እሺ ታዲያ ምን እየሰራሽ ነው? ስራ እንዴት ነው? ስራ አሪፍ ነው፣ ምንም አይልም። ህይወታችንን ባይቀይረውም ከበላን ከጠጣን በቂ ነው። እና እኔ የምሰራው አንድ ትንሽ ቡቲክ አለች፣ በሷ ነው የምታገለው። ጥሩ ነው፣ ያድጋል እኮ። ደው መስታወስከኝ ሱቅ ደውዬ ቼክ ማረጋው ነገር ነበር። ስልኬ ባትሪ ዘግቷል። ካላስቸገርኩት እንስል መጠቀም ይቻላል እንዴ? መልካም መጠጥ ትቀይራለሽ ወይስ የጀመርሽው ትጨርሻለሽ? አይ ሁሉ ጊዜ እንደዚህ ነው፣ አንድ ነው የምጨርሰው። የስ አደረገችው። የምር ነው አረገችው ማለት ተሳካላት። እሺ አሁን ምንድነው የምንጠቀመው? እሷ ይሄን ሳረገች ምንድነው የምናገኘው? ትቀልዳለህ እንዴ? በስልኩ የሚተላለፉትን ማንኛውም ኢንፎርሜሽን ቴክስት ሊሆን ይችላል፣ መደወል ብቻ ምን አለፋ፣ በስልኩ የሚተላለፉትን ማንኛውም ኢንፎርሜሽን እዚህ ፒሲያችን ላይ ማግኘት ይችላል። የምር ነው። እሺ አሁን ምን ታደርጋለህ መሰለህ? ሙሉ ኢንፎርሜሽኖችን አውጣልኝና ለኛ የሚሆኑትን በሙሉ አስተካክልና አስቀምጥ። ብራቮ፣ በጣም ጎበዝ። እኔ ምንሽ ፍቅር ዛሬ ቆይ ምን ቢፈጠር ነው በነፍስ ድረስ እንደተባለ አጣድፈሽ ጠራሽኝ? በማርያም ታውቃለህ ሱራዬ፣ 2 መጥፎ ዜናዎች አሉኝ። ያው እነዚህ ደግሞ ባይፈጠሩ ደስ ይለኝ ነበር። ደግሞ እሱን ልነግርህ ነው እዚህ ቦታ የቀጠርኩ። ግን አንድ እንድታቅልኝ የምፈልገው ነገር እንደማፈቅር ብቻ ነው። ማለት ለምን ታስጨንቂኛለሽ? ምንድን ነው የተፈጠረው? ንገሪኛ። ምንድን ነው እሱ? የአባትን ድርጅት የወረሰው ሰውዬ እናትንም ጎዳና ላይ የጣላት፣ ከዛም ብሶ ደግሞ ቤታችሁን የወሰደው ሰውዬ ያው አጎቴ ነው፣ ለአባቴ ማለት። ይሄ አረመኔ ከይስ ሰው ያንቺ አጎት ነው? እኔ በምጠራው በሱ ስም አይደል? የአባቴን ስም ታውቀው የለ? ሳሩን መስፍን ነው የምባለው። ልጄ ግን ምን ሆናል? ደግሞ ሌላ ማላቀው ነገር ተፈጠረ እንዴ? የኔ ልጅ ምንድነው? አረ ጨነቀኝ ልጄ። ምንድነው? ሳሮን እሱ ልጅ ናት ማለት እሱ እንደ አባቱ ያሳደጋት የወንድሙ ልጅ ናት። ማን ነው? የማን ልጅ ማን ነው? ማን ነው የሳሮን? እማ ለምን አትረጅኝም? ለዚህ ሁሉ የዳረገን ያለንን ሁሉ የወሰደብን ያ ከይሲ አረመኔ አቶ መስፍን አለ የእሱ ልጅ ናታ እና እሱን ያሳደጋት። በዛ ላይ ደግሞ አሁንም የምትጠራው በሱ ነው። ወይኔ የማይመጣ የማይሰማም ነገር የለም። አንድ ጠያቂውን ፈጣሪ ደግሞ ምን አደረኩ? አንድ እሷ ያለችኝን አቤት። ይኸውልሽማ ከዚህ በኋላ አንቺ ምንም እንዳልተፈጠረ ሁኚ። እኔ ገና ብዙ ማጣራው ነገር አለ። እስከዛ አንቺ ምንም አይነት ፊት እንዳትነሻትሽ። እሷ እኔ ሳሮንን እኔ ነኝ ፊት መነሳት? እኔ አረፍ ሳሮንን መቼም ፊት አልሰነሳትም። የኔ ልጅ እሷ እኮ ናት ያለችኝ አንድ ጠያቂ፣ የክፉ ቀኔ፣ የመከራ ጊዜ፣ የችግር ጊዜ። እሷንማ እኔ ፊት አልነሳትም። ጥሩማ እንደዛ ነው መሆን ያለበት። የዋናው ሰዓት ጊዜ ከማጋ እንደምትቆምና እስከዛሬ እየተጠቀመችብኝ እንደነበረና እንዳልነበረ ማወቅ የምንችለው ለዛ ነው። እሺ ልጄ አንተስ እንዴት ነህ? እንደው አይርብህም? እንደው የምትተኛበት ቦታስ እንደው ብርድ አያገኝህም? ልጄ ፊትህም ደግሞ እኮ ጭው አለብኝ። እኔ አሁን
እኔ በጣም ደህና ነኝ። እኔ ምንም ነገር አልሆንም። ነገር ግን ከዚህ በላይ ደህና እንደሆን ወደፊትም ከዚህም በላይ ደህና እንደሆን ከፈለግሽ አንቺ ብቻ ራስሽን ጠብቂ። አንቺ ደህና ሆንሽልኝ ማለት አንቺ ደህና ሆነሽ ከጎኔ ካለሽ ሁሉንም ነገር የፈለግነውን በሙሉ እናሳካለን። ምንም የሚያሸንፈው ኃይል ወደፊት አይኖርም። እሺ ማይ ምንም ነገር አታስቢ። አንቺ ብቻ ራስሽን ደህና አድርጊ። አንቺ ደህና ሆንሽ ማለት እኔ ምንም አልሆንም። እሺ ልጄሽ ነው። እኔ ምንም አልሆንም። እኔ ሀሳቤ ጭንቀቴ ላንተ ብቻ ነው። እኔ ከፈጣሪ በታች ከአንድዬ በታች ተስፋዬም ወጌም ማረጌም ዓለሜም አንተ ብቻ ነህ። እኔ ባንተ ነው ተስፋ። እሺ ደግሞ የሆነ ቀን አስቤዛ ሲያልቅብሽ እመጣለሁ። እሺ እና የዛኔ በደንብ እንጫወታለን። ደግሞ ሁሉም ነገር እንደዛ አይቀጥልም፣ ይስተካከላል። እሺ እናሸንፋለን። እሺ ሁሉም ነገር ይስተካከላል። ልጄ ቅደም፣ አሸንፍ። ቅዱስ ሚካኤል ቅዱስ ገብርኤል ከፊት ከኋላ ይሁኑ። ልጄ ይጠብቁ። የእናት አባት አምላክ ይከተልህ ልጄ። እሾሁን አሜካላውን ረግጠህ ረምርመህ የምትሻገር ያድርግህ ልጄ። ቅደም፣ አትቀደም፣ አሸንፍ። እንዴት 60 ሚሊዮን ብር ከጉምሩክ ላይ ያጭበረብር ቻለ? አለሁልህ። ስማ፣ አንድ ትልቅ ጉዳይ አጋጥሞኝ ነበር። መምጣት ትችላለህ? ብቻ አሁን እና ቶሎ በል። እኔ የምልህ የዛ ላይ ስጋት እኮ እኛ ላይ ከጊዜ ወደ ጊዜ እየጨመረ ነው። በእጃችን እስከምናስገባው ድረስ ባለበት እንዲወገድ እንኳን ብናደርግ አሪፍ ነበር። እሺ ጋሺ፣ አሁን የቅርብ ጓደኛው ለእኛ በገንዘብ እየሰራ ስለሆነ ነገሮች ይቀሉልናል ብዬ አስባለሁ። በጣም ጥሩ። ዛሬ እዛች አሮጊት እናቱ ጋር ሄድና እንደምንም ያለበትን ብታወጣጣ ጥሩ ነበር። እሺ እሄዳለሁ ጋሽ። ሌላው ያሟች የተባለው ልጅ ከምን ጊዜው በላይ ራሱ እንዲሰጥር አድርግ። እኛ እስከምናሳውቀው ድረስ ምንም አይነት እንቅስቃሴዎች ማድረግ አይኖርበትም። ያ የተረገመ ልጅ ምን እንደሚያስብ ምን እንደሚያደርግ ከማን ጋር እንደሚገናኝ እንኳን አናውቅም። እሺ ጋሽ፣ እደውልለትና ባለበት ረጋ ብሎ እንዲቀመጥ አድርጋለሁ። አንተ አትጨነቅ። አሁን የተባልከውን አድርግ። ውጤት እፈልጋለሁ። ይህን ጨዋታን ያሸነፍኩ ይመስለኛል። ጉረኛ ለመሬት ስብዓት ላሙሉ ቅዱስ በሳሊተ ምህረት አንተ ጥላም የለህም እንዴ? ምን አይነቱ ሰላቢ ነው ደግሞ? ምን ልትፈልግ መጣህ ደግሞ? ካንቺ ምን እንፈልጋለን? ምን ፈልክ ብለሽ የምትጠይቂ? እንግዲህ ምን ልትፈልግ እንደመጣህ እኔ ምን አውቃለሁ? መጣህብኝ እንጂ አልመጣሁብኝ። አሁን መፈላሰፉን ተይና ለልጅሽ የምታስቢለትና የምትጨነቂለት ከሆነ ያለበትን ንገሪኝ። አለበለዚያ ደግሞ መጥቶ እንዲያገኘን አድርጊ። አለበለዛ ምን ለማድረግ ፈለክ? አለበለዛ ምን ታደርገዋለህ? አለበዚያማ በእኛ መንገድ ያገኘነው እንደሆነ በእኛ ህግና በእኛ ፍላጎት የህይወቱ ጣፋንታ ይወሰንለታል ማለት ነው። ትሰማኛለህ? የኔ ልጄ ሱራ የእናቱ ልጅ ነው። ልጄ ጀግና ነው። ልጄ ይኸውልህ በእናንተ ድንፋታና አሉባልታ የማንንም ጫማ የሚልስ ማድረግ የሌለበትን ነገር የማያደርግ ማድረግ ያለበትን ነገር ደግሞ ከማድረግ
ግንባሩን ወደ ኋላ ማይል ጀግና ልጅ ነው የኔ ልጅ። ይኸው ባንተ ድንፋታ አይሸበርም የኔ ልጅ። የእውነትሽን ነው? እኔ ላንቺ አስቤ ነበር እንደዚህ ያደረኩት። በኋላ ጥፋቱ ላንቺ የከፋ ነው። አይ እኔ መምከሩን ተውና እኔ አንተን ልምከር። ልጄን ሱራን ከዚህ በላይ አትግፋው። ልጄን ሱራን ከዚህ በላይ አታባረው። ልጄን አታሽሸው። ተው ከዚህ በላይ ካባስክበት ይኸው ስማኝ፣ ጎርፍ ሆኖ ነው ይዞ የሚሄደው። እወቅ። ትሰማለህ? የእኔ ልጅ ትንሽ ልጅ ሆኖም ተደባድቦ አይመጣም። ፈንክቶ አሸንፎ ነው የሚመጣው። ልጅ አሸናፊ ነው። ልጅ ያሸንፋለሁ። ምን አገኘ እባክህ? በዚህ ዓመት ከውጭ ካስገባቸው እቃዎች ውስጥ 15% ነው ግብር የከፈለው። ሌላውን አቶ ያረጋል ከተባለ ጉምሩክ ሰው ጋር በመተባበር ምንም አልከፈለም። ግን ከአባትህ ጋር የከፈተውን ድርጅት ሙሉ ለሙሉ ወደ ራሱ አዞ ቃል እገባለሁ ፓፒ፣ በትክክል ያንተ የሆነውን ሀቅ በሙሉ አስመልስልሃለሁ። እኔ ምን ሮቢ፣ ባለፈው የስልክ ሪከርድ አገኘሁ ብለኸኝ ነበር። አዎ ይሁን እርግጠኛ አይደለም። ብቻ አንድ የስልክ ጥሪ ሪከርድ አግኝቼ ስሙ እስኪ። አሎ ወንዴ፣ እንዴት ነህ? ስማ፣ አሁን ያ የተረገመ ልጅ ከእስር ቤት ስለወጣ ምናልባትም በአንዳንድ ነገሮች መጠንቀቅ ሳይኖርብን አይቀርም። እናም የአባሪያ ልጅ ከመቼውም በላይ ስትር እንዲል እፈልጋለሁ። ይህን አሳውቀው። ማለት በዚህ ነገር ላይ አንተም እያሰብክ ያለኸው እኔ እንደገመጥኩት ነው? አንዳንድ ነገሮችን ብናጣራ አሪፍ ነው ብዬ ነው። ሌላው ማን? አቤት ናተሽ ምን ታረገባ? ማለቴ እንዴት ገባክ? ጉድ ሞርኒንግ ነው የሚባለው። አቶ እንዴ ምን ፈልገን ይገባው? ልትገለኝ እንደማትፈልግ አውቃለሁ። ምክንያቱም ልትገለኝ የምትፈልግ ኖሮ በተኛውበት ማድረግ ትችል ነበር። አዎ በእርግጥ ልክ ነህ። አመጣጤ ልገልህ አይደለም። ነገር ግን ከዚህ በኋላ እንዳንተ ሁኔታ ይወሰናል። ምን ማለት ነው እሱ ደግሞ? ምክሬና ማስጠንቀቂያዬን የማትቀበል ከሆነና የምትቀበል ከሆነ ነው። ምክርህንና ማስጠንቀቂያን የማልቀበል ከሆነስ? እሱን እመነኝ፣ ውጤቱን አትወደውም። እንስማው እስኪ። ምንድን ነው ፍላጎት? በመጀመሪያ ያለ እናቴ ፍቃድና ያለ እናቴ እውቅና ቤቷ ውስጥ ገብተህ ስላስጠነቀቅህ እኔን ባንተው መንገድ ገብቼ ቤት። ሌላው ደግሞ በእኔ ምክንያት እናቴን ገብተህ ስላስፈራራትና ስለመከርካት እኔም እነግርሃለሁ፣ ከዚህ በኋላ እንዲህ አይነት ነገር ድጋሚ የሚፈጠር ከሆነ እመነኝ፣ እንደ ዛሬው ቆሜ ከእንቅልፍ እስክትነቃ አልጠብቅም። እድሜ ልክህን አንቀላፍተህ እንድትቆይ ነው ማድረግ። አሁን እንደምናየው ከሆነ ድርጅቱ ሙሉ ለሙሉ በሰዎች እንጂ ነው። ነገር ግን እኛ ጋር ካሉ ፋይሎች ጋር በማያያዝ በአባት ስም የነበሩ ዶክመንት፣ ማንኛውንም አይነት የበፊት ዶክመንት ካለ እሱን ተያያዥነት አድርገን ማሸነፍ እንችላለን። አዎ ልክ ነው። እኔም በራሴ ብዙ ቦታዎች ላይ ፋይሉን ቼክ አድርጌ ነበር። ሰውየው በጣም ሴረኛ ከመሆኑ የተነሳ ከሁሉም ቢሮዎች እና ከየትኛውም ቦታ ፋይሎችን አጽድቷቸዋል። ኢቭን እኛ ቤትም ሳይቀር ማለት ነው። ምናልባት ካገኘን ልናገኘው የምንችልበት ቦታ የት እንደሆነ ታውቃላችሁ? ራሱ ቤት ነው። ስለዚህ ያ ደግሞ እንደምታውቁት ለእኛ የሚሆን ነገር አይደለም። እኔ ከአንድ ሀሳብ አለኝ።
ማለት የሰውየው ልጅ ያንተ ፍቅረኛ እንደሆነች ደርሰንበታል። ስለዚህ እሷን መጠቀሚያ ማድረግ እንችላለን። ፋይሉን ሰርቃ እና እጅ እንዲገባ ካደረገች በአንድ ድንጋይ ሁለት ወፍ እንሆናለን ማለት ነው። ነገር ግን ይሄ ካልሆነ ደግሞ አንተ ጋር እያስመሰለች ለሰውየው እየሰራች መሆኑን እናውቃለን ማለት ነው። ይሄ ነገርማ በፍጹም መሆን የለበትም። ምናልባት ሌላ መንገድ ሊኖር ይገባል። ሱራ እኔ በመግድ ሀሳብ ስማማል። ምክንያቱም ከሱ የተሻለ ሌላ መንገድ ያለ ይመስለኛል። አንተም ብታስብበታል። ኦኬ ይሁን፣ ተስማምቻለሁ። መሆን ካለበት ማድረግ ያለባችሁ ነገር ነው። በነገራችን ላይ በአንቺ ተስፋ ቆርጬ ነበር ፍቅር። ያኔ ሁሉ ነገር ከነገርሽኝ በኋላ የእውነት አፍቅረሽኝ ወይ ደግሞ አንቺ እንደምትዩ ከኔ ፍቅር ኑሮች ሳይሆን ላጎትሽ እየተጠቀምሽብኝና ለሱ እያመቻቸሽ ነበር መስሎኝ ነበር። እኔ ምን እያልክ ነው ሱራዬ? ለሰከንዳት ያክል ለራሱ ህይወቴን ያላንተ አስቤያት አላውቅም። ያው አንተ ያላንተ መኖር እንደማችለውና እኔም ያላንተ መኖር አልችልም። አመሰግንሻለሁ ሳሪ። ፈጣሪ አንቺን ስለሰጠኝ እድሜ ልኬን ሳመሰግነው እኖራለሁ። በዛ ላይ በዚህ ዓለም ላይ በአንዷ እናቴ ልክ የምጨነቅላት የምወዳት እና እንዲሁም ደግሞ የማፈቅራት ብቸኛዋ ሴት አንቺ ነሽ። እኔ ምልክ ሱራዬ፣ አጎቴ ባንተና በቤተሰቦች ባረገው ነገር በጣም አዝናለሁ። ያው ማድረግ የምችለው ነገር ካለ ደግሞ ደስ ይለኝ ነበር። እንዴ ለምን ታዝኛለሽ ፍቅር? ይህ እኮ ያንቺ ጥፋት አይደለም። በዛ ላይ ያ የተረገመ ሰውዬ ሁሉን ነገር እኛ ላይ ሲያደርግ አንቺ ምንም የምታውቂው ነገር አልነበረም። ስለዚህ አንቺ ማዘን የለብሽም። በዛ ላይ ደግሞ እማም እንዳለች ታውቂያለሽ? ምን አለች? እሱ አጎትሽ እንደሆነና ደግሞ እኔን አንቺ እንደተጠራጠርኩ ስነግራት ማለት ነው በጣም ነው የተቆጣችኝ። ታውቂያለሽ እማ በጣም ነው ሙሉ በሙሉ የምትተማመንብሽ እና ደግሞ የእናቴን እምነት ስለጠበቅሽልኝ አመሰግናለሁ። እሺ ቢካድ እማዬ የሚያክል ሰው ይካዳል? በጣም ጥሩ ሰው እኮ ነች። በዛ ላይ ደግሞ እማዬ ብቻ አበላት፣ የኔም እናት ናት። በቃ አሁን እንሂድ ሱራዬ፣ አጎቴ ሳያይ ሄሎ ሄሎ። እሺ እንዴት ነህ? አለሁልህ። እንዴት ነህ? ሰላም ነው? ሰሞኑን ጠፍተሃል። ደግሞ በሰላም ነው? አረ ምን ጠፋለሁ ብለህ ነው? በእናትህ ያው አንዱን ስናነሳ አንዱን ስንጥል አልሞላለህ ብሎን እኮ ነው። እሱስ ልክ ነህ። ያው እኔ እንደምታውቀው መቼም እንደ ኖርማል ሰው የትም እንደ ልቤ መንቀሳቀስ አልችልም እና መገኛዎቼም ውስን ናቸው። እና አሁን የት ሆነህ ነው? እና ግን አንተስ የት ሆነህ ነው? እኔ እባክህ እዚህ ሰፈር አካባቢ ነኝ። ወደ ቤት እየገባሁ ነው።
አሪፍ ነው ታዲያ። እንደውም እዛች ቤት እንገናኝ። ባይገርም ድራፍት እንዴት እንደማረኝ ትጋብዘኛለህ አይደል? እና እዛው ነህ ወይ? በቃ እዛው ጠብቀኝና እመጣለሁ። ቤት ገባ ብዬ እወጣለሁ። እሺ በቃ በያ ቻው። እዛው እንገናኝ። እሺ በቃ እዛው ጠብቀኝ። እሺ አንድ ነገር ልነግር እያልኩኝ እኮ ዛሬ ነገር እያልኩ እየረሳሁት። ንገረኛ ታዲያ። ለመቼ ነው የምቆጥበው? ስለ ፍቅረኛ ስለ ሳራ ነው። ማለቴ ስለ ቤተሰቦቿ ምን ያህል ታውቃለህ? ማለቴ ሁሉንም ቤተሰቦቿን ታውቃቸዋለህ? ብዙም አላውቅም። ነገር ግን አንተ ልትነግረኝ ስላሰብከው ነገርና ስለፈራው ነገር በደንብ አውቄያለሁ። እና ጓደኛዬ ብዙም አትጨነቅም። ማለት ማን እንዳሳደጋ ታውቃለህ ማለት ነው? አዎ በእርግጥ እሺ። መጀመሪያ እኔ ራሱ አላወቅኩም ነበር። እኔ ብቻ አይደለሁም በርግጥ እሷም በትክክል አታውቅም ነበር። እና ወዲያው እንዳወቀች መጣ ነገረችኝና ነገሮችን አስተካከለ። እና ብዙ ያስጨነቀ ጓደኛዬ። አይ እንደዛ ከሆነ ጥሩ። እና ግን እማዬ እንዴት ናት? ከሄድኩኝ እኮ ቆየሁ። የእሷን ነገር ተው እባክህ። ሁሉም ነገር እንዳልነበር ሲሆንና ያን ከመሰለ ቤት ወጣ ዛሬ መንገድ ላይ ስትወድቅ እንዴት እንደምትሆን ማሰብ። አይዞህ በቃ ፈጣሪ ያውቃል። ሁሉም ነገር እሱ ሲሰግድ ነው። አዎ እሱማ ምን አማራጭ አለኝ ከመቀበል ውጭ። ምነው ፈራ? እንዲያቶ መስፈን መቼም የደረሰ ወሳኝ መረጃ መሆን አለበት። ይቅርታ እንተዋወቃለን። ምናልባት ከዚህ በኋላ በደንብ የምንተዋወቅ ይመስለኛል። ምን አይነት ፈንጂ እንደረገጥክ አልገባህም? አዎ እሱማ ቀድሜ የረገጥከው አንተ ነህ። ያኔ እናቴን ከሞቆ ቤቷ ወጥተህ መንገድ ዳር የጣልካት ቀን ነው። አንተ እኮ ነፍሰ ገዳይ። ቆይ ሁሉ ማስረጃ ከየት ልታገኝ ቻልክ? የኔ ወንድም አንድ ምክር ልምከር። ይኸውልህ ከኔ በላይ ከሆኑ ሰዎች ጋር ትጋጭ። ጦርነት ከጀመሩ በኋላ የጦር መሳሪያ መምረጥ አይቻልም። ሁለታችንም ፈንጂውን ረግጠናል። ቀድሞ የዘለለ ብቻ ነው የሚተርፍ። ምነው በጣም ጎረርክ? ማለት ፈራ እንዴ? እኔ መስፍን ጋሹ ነኝ የምፈራው? ለማንኛውም ልብ ላይ ብዙ ጫና ታብዛበት። ከዚህ በላይ ብዙ ሰርፕራይዝ ስለሚኖሩ እንዳትጎዳ። እኔ ምናልባት አንተ እንዳልከው ከፈንጂው ቀድመህ ብትዘል እኔን ልትከሰኝ የምትችልበት ማስረጃ አለክ? በባንክ እንዲወረስ አድርገህ ወደ ራስ ስም ያዞርከውን ቤት ለእናቴ መልስ። ጀግና ጀግና ያጫውታል። ሄሎ፣ እንዴ ሰላም ነው? ሰላም። እንዴት ነህ እሸቱ? አለው። ያው ባዘዝከኝ መሰረት ሱራ ብቻውን ሲሆን አሳውቀኝ ስላልከኝ ልነግርህ ነበር የደወልኩት። ግን ማለት ልጎዱት ምናምን ፈልጋችሁ አይደለም? እንዴት እንደዛ ትላለህ? ማለት ያው ለማውራት ብቻ ነው እንጂ ለምን እንጎዳዋለን? በቃ እሺ። በጣም ጎበዝ ልጅ። እና የት እንደሚገኝ ማለትም የምናገኝበትን ቦታ አውቃል? ነገ ማታ 11 ሰዓት ላይ አንድ ብቻውን ለመሆን የሚሄድበት ቦታ አለ። አዲስ ህንጻ ነው፣ ያላለቀ ህንጻ እና እዛ ስለሚገኝ እሱን ላሳውቅህ ብዬ ነው። ጥሩ ስራ ሰርተሃል። ጎበዝ ሰራተኛ ነህ። አመሰግናለሁ። በኋላ እደውልልሃለሁ እሸቱዬ። እሺ በቃ እሺ። ሄሎ ሄሎ፣ አቶ መስፍን። አሁን ይቅርታ ማለት ነው። ይኸውልህ አቶ መስፍን ይመስለኛል የገባህበትን ጣጣ በደንብ ተረዳኸው አልመሰለኝም። የ62 ሚሊዮን ብር
ከተባባሪ አጋር ጋር እንዳለኝ ታውቃለህ? እኔ ሳስበው ደግሞ 62 ሚሊዮን ብር የምታጣና 30 ዓመት እስር ቤት የምትወሰብስ ይመስለኛል። እና ወደ ዕድሜ ስንት ነው ሲደመር 30? ሂሳቡ ቀላል ነው። ቆይ አሁን በደንብ መነጋገር እንችላለን። ጉዳዩን ለህግ አካል ወይም ለፖሊስ አሳልፈን ማሰጥ አውቃለሁ። ምን ያህል ነው የምትፈልገው? ለምን ቁጥር አጥራል? ስንት ብር ነው የምትፈልገው? በጣም ጥሩ። ይህ ነው የፕሮፌሽናል አካሄድ። ነገር ግን እኔ ካንተ ምንም አይነት ገንዘብ አልፈልግም። ኦኬ፣ በጣም ጥሩ። ታዲያ ምንድን ነው የምትፈልገው? ልንስማማ እኮ እንችላለን። እኔም ተስፋ አደርጋለሁ። ነገር ግን እኔ የምፈልገው የገዛ ሀቄን ነው። እናቴን ከሞቀው ቤት አውጥተህ መንገድ ላይ ጥረህ የወሰድክባትን ቤት ማስመለስ ነው የምፈልገው። አባት ተበደሩበት ሞተ። ባንክ ጨረታ ወጣው፣ እኔም ገዛሁት። ቆይ የቀማዋችሁ ነው እንደሚመስላችሁ? ኦኬ፣ ይመስለኛል ያቀረቡልን ሁሉ አልተስማማበት። ነገር ግን ከዚህ በኋላ ይህን ማድረገው ነገር የምትወደው አይመስለኝም። ቆይ ማን ሊኖርበት ነው ቤት የምትለው? ሰማለህ? አንተንም እናትህን መጨረሳችኋለሁ። ቆይ ምን ያክል ጅል አድርገህ ብታስበኝ ነው? እናቴ ጋር ሄደን አይደለም ልትጎዳት ትቅርና እንዳስፈራራት ባቅ እንኳን የወንድምን ያደራ ልጅ ጨርስ። በጣም ተጫውታል። እባክህ ቆይ እሷ ልጅ የመሰለች እሷን ስለያዝክ የፈለከውን ነገር የምታደርግ ይመስላል። እሷ እንደፈለገ ልታረጋት ትችላለህ። ከኔ ግን 70 ሳንቲም አታገኝ። እሱንም አውቃለሁ ለሰው ደንታ እንደሌለህና ለወንድም ልጅ እንደማትጨነቅ። 30 ዓመት መታሰርና 62 ሚሊዮን ብር ማውጣት የምትፈልግ አይመስለኝም። ለማንኛውም ደህና፣ በቅርቡ እንገናኛለን። ሄሎ የተረገመው ልጅ ትናገራለህ። ዝም ብለህ ስማኝ ወንዴ። አንተ ስትንከረፈፍ እሱ ሳሮንን ይዟታል። ይኸው በእሷ በኩል እያስፈራራኝ ነው። ማለት የኔን ሳሪ ማለቴ የኛን ሳሪ ስታክ ታዲያ ሌላ ሳሮን አለ እንዴ? እሷ ሳሮኖች እንጂ ሳሮን ብቻ አይደለም። ከሰውየው ጋር ሌላ ችግር አለብኝ። ታዲያ ደግሞ ሌላ የምን ችግር አለ? ባለፈው ያስመጣነውን ዕቃ ታውቃለህ አይደለ? እሱን ዕቃ እንዴት እንደገዛ ነው፣ ከማን ጋር እንደገዛ ነው የጉምሩክ ሰዎች በሙሉ በዶክመንትና በማስረጃ ነው የሚያውቀው። ይሄ ልኩን የማያውቅ ሰውዬ ችግር የለውም ጋሼ፣ ዛሬ ያበቃለታል። የት አግኝተህ ነው የሚያበቃለት? ይሄ ባለፈው የቀጠርነው ልጅ አለ አይደለ? የእሱ ጓደኛ የት እንደሚውል ስለነገረኝ ዛሬ ያበቃለታል ጋሼ። በጣም ጥሩ። እንደዛ ከሆነ አሁኑ ሄደና ጨርሰው፣ ከዛ አሳውቀኝ። ችግር የለውም፣ ሁሉን ነገር ጨርሼ አሳውቅሃለሁ። ይሄ የተረገመ ሰውዬ እሷን እንኳን እንደፈለግ አድርጋት ይላል እንዴ? ምን ይገርማችኋል? ሰውየው እኮ በገንዘብ ጭንቅላቱ ሰደፍ ነው። ደግሞ ከዚህም በላይ ክፉ ነገር ሊያደርግ ይችላል። አውሮቢ ካሰብነውና ከገመትነው በላይ በጣም መጥፎ ሰው ነው። ነገር ግን ከዚህ በኋላ ባቀረብነትና በእኛ ሀሳብ ይስማማል። ነገር ግን የሚስማማው እኛን ያጃጃለ መስሎ እኛ ወደፊት አውጥቶ ለመበቀል የሚጠቀም። ከዚህ ቤተሰብ በመሆኔ በጣም ነው የማዝነው። ግን ሁላችሁም እንድታውቁልኝ የምፈልገው ነገር ማንም ስራው ተባብሮ እንደማላውቅ ነው። አትዘኝ ነድ ውሃ ምንም ያክል ቢቆሽሽ ቆንጆ አበባ ማብቀሉን አያቆምም። ስማ፣ የከፈልነውን ከፍላለን እንጂ አንተን ድጋሚ ማጣት አልፈልግም። ውዴ፣ ከዚህ በኋላ ምንም አይነት ነገር ቢፈጠር እና ምንም አይነት ነገር አንቺን ከጎን የሚለየ ነገር የለም። እሺ? ከኔ የሚያርቀኝ ነገር አይፈጠርም። አይ በጣም ጥሩ፣ አንድ እርምጃ ሄደናል። ስለዚህ የሰውየውን ሀሳብና እቅድ ማወቅ አለብን። አዎ መግቢ፣ ባለፈው ሙሉ በሙሉ ሞቃዲሾ ውስጥ አስገብተሻል አይደል? በጣም ጥሩ። ውድ ፍቅረኛሽ ጋር ደውይለትና እራት እንዲጋብዝሽ አድርጊው እስኪ። እኔ ትንሽ ራሴን ስለማመኝ ትንሽ ወጣ ብዬ ትንሽ ነገር ልውሰድ።
ይህን የመሰለው መሰላት አጣጥሞ ሄድሽብኝ። ታዲያ ምን ችግር አለው? አሁን ታጣጥሞ አይደል እንዴ? በደንብ እንጂ። እኔ የምልህ በደንብ ሳልጠይቅ ስራክ ምንድን ነው? ማለቴ በምን ዘርፍ ላይ ነው የምትሰራው? ኦኬ ለካ አልነገርኩሽም። ለካ አንቺን ጠይቄሽ እንደብቄሽ ነበር ማለት ነው። ይገርምሻል፣ እኔ ሰዎች ደስታ የሚያስደስተኝ በቃ በእኔ የተወሰኑ ሰዎች ሲደሰቱ ማየት እንዴት ደስ የሚል ነገር መሰለሽ። የሆነች ድርጅት አለችኝ። በዛ ላይ የወደቁ ሰዎችን እያነሳው ጧሪ ቀባሪ የሌላቸውን ሰዎችን በማገዝ ስራ ላይ ነው የተሰማራሁት። ዋው በጣም ደስ ይላል። ይሄ በረከት ስራ እኔን ባያልፈኝ ደስ ይለኛል። ለእኔም የም ቦታ ካላችሁ አንቺ ዝግጁ ሆነሽ ለእንዳንቺ አይነቱ ጥሩ ሀሳቢ ሰዎች በራችን ክፍት ነው። ሞቃልኝ አይደል? ከአንቺ ጋር ሄሎ ወንዴ፣ ያንን ከይሲ ይሰራልህ አይደል? አቶ መስፍን እቅድህን ስላደናቀፍኩብህ በጣም ይቅርታ። አንተ ልጁ ምንድን ነው ያደረገው? እድለኛ ነህ። እሱ ጋር ያደረጉትን ነገር በሙሉ እስካሁን አንተ ጋር ማድረግ አልጀመርኩም። አሁን ገና ከልክ አለፍክ። በነገር ላይ ፕላኔ ልንገርህ። በመጀመሪያ ያቺ ያደራ ልጅህን ምን ነው? ምን የተፈጠረ ችግር አለ እንዴ? አንድ ከይሲ ልጅ ደውሎልኝ እኮ። ምን የዚህን ያክል የሚያናድር ነገር? የስራ ጉዳይ ነው። የስራ ጉዳይ ነው እንዳልል ደግሞ ስራ ከእንደዚህ አይነት ነገር የጸዳ ነው። ታውቂያለሽ፣ በቃ አንዳንድ ጽድቅ ቦታ ላይ አንዳንድ ሰይጣኖች አይጠፉም አይደል? በቃ በኋላ ደውልልሻለሁ። እኔ መሄድ ሳይኖርብኝ አይቀርም። የኛ ቅዱስ ሰው አንተን ብሎ ቅዱስ ሰው አንበሳው ሱራ ይሰራላል። የታባክ እናንተ በገንዘብ ፍቅር አይምሯችሁ የደነዘዘ ሰዎች በቃ ሰዎችን ማገት መግደል ነው ስራችሁ። አሁን እኮ ነው የሚገባኝ። ለካ አጎቴ እንደዛ የሚወድቅ ይህን ቆሻሻ ስራው ስለምትሰራለት ነው። እንዴት እዚህ ልትመጪ ቻልሽ? ማደጌ ምን ልታረጊ መጣሽ? ልገሉት የነበረው እኮ ፍቅረኛዬን ነው። ያው የሚወደኝ የምወደው እናንተ አይነት ደግሞ ድፍን ለሆኑ ሰዎች ሊገላግል ማለት አልገባኝም። ምን ለማለት ፈልገሽ? ማለት እንዴት ምናምን አያስፈልግም። ደግሞ ያንተና የዛ ቆሻሻ አጎቴ ሴራ መሆን እኮ ነው የሚገርመኝ። አሁንም ልታመሰግነኝ ይገባል። በእኔ ምክንያት ነው በህይወት ያለው። አንቺ ግን ምን አይነት ጨካኝ ሴት ነሽ? እንዴት እንደ አባት ተንከባክባ ያሳደገሽን አጎትሽን ትከጂዋለሽ? አጎት እኔም እኮ እንዳንተ ነበረ የማስበው። ውይ አጎቴ ጥሩ ሰው ነው ምናምን ብዬ ነበረ የማስበው። ግን ምን ያደርጋል አሁን እሱ ነርሳው። አሁን ምልህን በስነ ስርዓት አዳምጠኝ። አሁን ሱራ ይመጣል። እሱ ሲመጣ እያንዳንዱ የሚልህን ነገር ታደርጋለህ። አይ አላደርግም አይሆንም የምትል ደግሞ ከሆነ ያው የነገዋን ፀሐይ ድጋሚ አታያትም ማለት ነው። ገባ? እንዴ ሱር እየመጣሃል? አዎ መጣኝ። እንደምን ነህ? ገባ እስቲ እና ገባ እስቲ ቁጭ በል። እኔ የምለው ሱሪ ቁርስ በልተሃል? አዎ በልቻለሁማ። ግን ይሁን የሚበላ ነገር ካለሽ ብታጎርሽ ደስ ይለኛል። በእጆችሽ መጉረስ እንዴት እንደናፈቀኝ። ኧረ አለኝ ልጄ።
እንዴት በጠዋት መጣ ዛሬ? እኔ ልጅ ያው ይሄ ያንቺ ግብዳ ጉርሻ ናፍቆኝ ይሆናል። አይ ልጄ፣ ዛሬስ ህልም አላየሽልኝም እንዴ? ለምን ሁል ጊዜ በህልሜ ብቻ ትመጣለህ? አንዳንዴ እንደዚህ በአካል ና እንጂ። አይማ የኔ ጀግና ናት። በቃ ህልም በፕሮግራም ነው የምታየው። እኔ የምልህ ሱራዬ፣ እንደው የኔ እንደው ሳሮኔ ደህና ናት? አሁንስ እንደው ሰሞኑን በጣም ጠይቃኝም አታውቅ። ደህና ናት ወይ? ደህና ናት። ያው በሆነ ሰው ታግታ መምጣት አልቻለችም እንጂ። እኔ የምልሽማ የባለፈውን ነገር እኮ አጣራሁ። የቱን ነገር ልጄ? ምንድነው ረሳሽ እንዴማ? ባለፈው ያ አረመኔ አጎቷ እጁ አለበት ምናምን ነገር ብዬ ያወራሁሽ ነገር አለ አይደል? እና ምን አገኘ? እሷ እጇ የለበትም አይደል የኔ ልጅ? አውማ እጇ የለበትም። እንደውም ባይገርምሽ ይህን ቆሻሻ ስራ ሲሰራ ለሚተባበረው ለእሷ ጋር እንደ መጠቀሚያ አሳልፎ ሊሰጣት ነበር። እሰይ እሰይ፣ እንኳን እሷ ይኸው ሳርዬ ተወለደች እንጂ ንጹህ ናት አላልኩህም ነበር ያኔ? እሱማ አንቺ ያው ብለሽ ነበር። ደግሞ ሰሞኑንማ ከዚህ በኋላ ድጋሚ ላትለያዩ በደንብ ትገናኛላችሁ። እሰይ ያርግልን። እሰይ እማ አሁን መሄድ ይኖርብኛል። ትንሽ ብላ እንጂ ቆየኝ። ትንሽ አትጫወትም የኔ ልጅ? እባክህ ውዬ ባድርም የቆዩ አይመስልሽም? እማ ቻው። እሺ ሰላም። ደህና ዋል። ሮቢ፣ እስኪ ወዳጄን የምንከባከቡበት እቃዎች አቀብለኝ። መቼም እስካሁን በህይወት ያቆየው ለእኔ ምናልባት ጠቀሜታ ያለህ እንደሆን ብዬ ስላሰብኩኝ እንጂ አንተ እንዳሰብከው የዋህ ሆኛለሁ። ነገር ግን አንተ እዛ እየተባበረኝ እና ከዚህ በኋላ ተው በእናትህ አታድርገው። ተው እባክህ፣ አቅምን ብዙ አጨርስ። ይሄ ለአንተ የተዘጋጀልህ አቀባበል እንጂ ዋናው ፕሮግራም ገና ነው። ሱራ፣ በእናትህ በፈጠረክ ልቀቀኝ። እኔ ምንም አላውቅም። ይህን ነገር ማሰብ የነበረበት ያኔ እናቴን ለማስፈራራት ሳትሄድና ዛሬ ደግሞ እኔን ለመግደል ሳትመጣ ነበር። አንድ ሀሳብ ላቀብልህ። ምናልባት ራስህን የምታድንበትን ሀሳብ ስለ አለቃህ ለእኔ የሚያስፈልጉ ነገሮችን ኢንፎርሜሽን የምትነግረኝ ከሆነ ምናልባት ህይወቱን ልታድናት ትችላለህ። እኔ እኮ ምንም አላውቅም። እኔ የታዘዝኩትን ብቻ ነው የምፈጽመው። ይህ ሁላ ሴራና ሁሉን ነገር የሚያቀናብረው አቶ መስፍን ነው። በጣም ታማኝ ሰው ነው። እባክህ እሱ ለአንተ ያለውን አቋም በዚህ ልክ ብታውቅ ኖሮ እንደዚያ አትሆንም ነበር። አንድ ኢንፎርሜሽን ላሳየህ እና ታዲያ በዚህ ልክ ካወቀኝ የቀጠርኳቸው ድርሾች ስራቸውን በትክክል ካልሰሩ ቢሞቱ ግድ የሚሰጠኝ ይመስላል? ማለቴ አሁንም ቢሆን እኮ በገንዘቤ ሌላ ስራውን በትክክል የሚሰራ ውሻ መቅጠር እችላለሁ። አየህ፣ አለቃህ ለአንተ ያለው እንደዚህ አይነት አመለካከት ነው። አንተ ግን እዚህ ላይ ሆነህ በሞት አፋፍ ላይ ሆነህ እንኳን በዚህ ልክ አንተ ሰው አልገደልክም ማለት አልገባኝም። እስኪ አስረዳኝ። እኔ ሰው ገድዬ 6 ዓመት ታስሬ ነው የወጣሁት። ሁሉም ነገር የተቀናበረ ነው። ከፊት ለፊቱ ዞር እንድትልና ሁሉንም ነገር መቆጣጠር እንዲያስችለው የተቀናበረ ሲል ማለት አልገባኝም። እስኪ
በደንብ አስረዳኝ እስኪ። አቶ መስፍን የአባትን ድርጅትና ቤቱንም በራሱ ስም ለማድረግ ግዴታ አንተ ከፊቱ ዞር ማለት ነበር። ማለት ሁሉ ነገር መቆጣጠር እንዲያስችለው ግዴታ አንተ ከፊቱ ዞር ማለት ነው። ስለዚህ ምስክር በማያስፈልገው ወንጀል ድራማ ሰርተን ወደ ወህኒ ቤት አስወርደዋል። ምን ልጅ እድሜ ልክ ስትጸጸት እንድኖር እንዳት እያገራታችሁ እንዳደረግ ፈረዳችሁ። ሰዎች ያይመስላል ነው የሚገኘው። ሳሮን አቶ መስፍን ወይም አጎትሽ ከምታስቡት በላይ አረመኔና ጨካኝ ሰው ማለት። ከዚህም በላይ ያልነገርከን ነገር አለ ማለት ነው። ለምን አትናገርም? በሁለታችሁም በኩል እንደማልተርፍ አውቀዋለሁ። እዚህ ዝም ብል ሱራፌል አይለቀኝም። እውነቱን ተናግሬ በወጣ ደግሞ አቶ መስፍን እንደማይለቀኝ አውቃለሁ። ይኸውልህ ወንዴ፣ እኔ አሁን ቃል ገባልሃለሁ። ሱራ ምንም ሳያደርግ ይለቃል። ቃሌንም እሰጥሃለሁ። እሺ፣ ግን እጄን በጣም እየደነዘዘ ነው። ልፈችልን ትችላለች? በሱ በኩል እንኳን በጣም ይቅር። እሱን ከሱራ ጋር ማውራት ትችላላችሁ። ያው ሁሉንም ነገር ከነገርከን ግን ያው ፍላጎትን እናሟላለን እንችላለን። እመኝ፣ የምሩልንም ስነግራችሁ ታምኑኛላችሁ። ለምን አትናገርም ታዲያ? እየጠበቅንህ መሰለኝ። የሱራፌል አባት የሞተው በተቀነባበረ የመኪና አደጋ ነው። ምን? የኔ ሱራ አባቱ የሞተው በዛ ጨካኝና አረመኔ አጎቴ ነው እያልከኝ ነው? አዎ፣ በሰዓቱ ከአዲስ አበባ ውጭ እንደሚወጣ ስላወቀ የመኪናውን ፍሬምና መሪ ከጊዜ ቆይታ በኋላ እንዲበላሽ አደረገ። ልክ ከአዲስ አበባ እንደወጣ መሪውንና ፍሬውን መቆጣጠር ስላቃተው ከባድ የመኪና አደጋ ደርሶበት ህይወቱ አለፈች። እንዴ ሱራ ዝናሽ እንደምን አሉ? አለሁ። እግዚአብሔር ይመስገን። እግረ መንገዴን እኮ ደርሶ እየመጣ ነበር። መገጣጠማችን ይገርማል። አይ ችግር የለውም። እንኳን ደስ አለሽ፣ እንኳን ደስ አለሽ። ምንድን ነው ልጄ ደስ የሚለኝ? ህይወት ተመልሶለታል። እንግዲህ ያኔ በባንካችን አሰራር መሰረት በሐራጅና በጨረታ ሽጦ የነበረው ቤቱ እንግዲህ ያው በድጋሚ ተመልሶለታል። እንኳን ደስ ያለዎት ለማለት ነበር። የኔ ቤት በስ አቤት አቤት፣ ምንድን ነው የምትለኝ ልጄ? እውነትህን ነው የምትለኝ? አዎ እንኳን ደስ አለዎት። ወይኔ 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 ወይኔ፣ እንደው እውነት ነው የምትነግረኝ ነገር? አዎ ይኸው አጠቃላይ ሰነዳት። አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት የወረደብኝ በረዶ፣ የወረደብኝ ዝናብ፣ የወረደብኝ ዶፍ። በቃ በቃ መድኃኔዓለም፣ እናትና ልጁ፣ እናትና ልጁ። አቤት 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 እሰይ መድኃኔዓለም፣ እሰይ ልጄ ልጄ ሱራፌል፣ ልጄ ጀግናው፣ ልጄ እንዳለው አደረገው፣ ልጄ እንዳለው አደረገው። እሰይ 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 እሰይ። እኔን ከሜዳ ላይ ያነሳኝ ፈጣሪ፣ ለእኔ እውነቴን የመለስክልኝ ፈጣሪ፣ እውነቴን የመለስክልኝ ፈጣሪ፣ እውነቴን አሸናፊነቴን ባልበላሁት ዕዳ ሜዳ ላይ ወድቄ ለዘመናት ተሰቃየሁኝ። እንኳን ደስ ያለህ የኔ ጀግና። ማለት በዚህ ሰዓት የምን ደስታ ነው የምትሆነው? ያው ጦርነቱን እኮ አሸንፈሃል። ማለት አልገባኝም። በደንብ አስረዳኝ። ምን ነገር ተፈጠረ? አሁን እኮ በዚህ ስመጣ ማሚ ጋር ነበርኩኝ። የቤቱን ካርታ እና ደግሞ ባንክ ላይ ነበራችኋል አይደለ? እዳ ሙሉ ለሙሉ ነፃ ሆኗል። አረገው መለሰላት። በእርግጥ ለማሚ ቤት መመለሱ አሪፍ ነገር ነው ታውቂያለሽ። አንቺ እንዳሰብሽው ግን ጦርነቱን እያሸነፍኩ ሳይሆን ገና እየጀመርኩ። ይገባኛል እኮ እኔ ጌታ። ያው አንተም 6 ዓመት
ያለምንም ጥፋት ከእስር ቤት መግባት፣ ማሚን ደግሞ መንገድ ዳር መውጣቷ፣ ቤት ብቻ ሁሉም ነገር ደግሞ የፊቱን ነው እንጂ ማሰብ ያለብን በቃ አልፏል እኮ። እሺ እኔ ቆንጆ ታውቂያለሽ፣ በሆነ ነገር አጎትሽን በጣም ነው የማመሰግነው። ማለት አጎቴን ደግሞ ለምንድን ነው የምታመሰግነው? ምንም አታመጣም ብሎ ንቋትም ቢሆን እንኳን እናቴን ገሎ መገላገልና ሁሉን ነገር መጨረስ ይችል ነበር። ታውቂያለሽ፣ ግን አላረገው። በእርግጥ አዎ ለሱ ይሄ ቀላል ነበረ፣ ግን ያው እስካሁንም በህይወት አለች። ሲቀጥል ደግሞ ለዚህ ሁሉ ኃጢያቱ እግዚአብሔር በአንተ እንድከፍለው ብሎ ነው። ሙሉ ለሙሉ ለሱ ያሰቡለት ቅጣትና በቀል ሁሉም ነገር አነሰብኝ። ነገር ግን አሁን ቃል ምገባልሽ ሁሉንም ነገር ሂሳብ ሰርቼ በደንብ አስከፍለዋለሁ። ያው በቃል መሰረት እኮ አሁን እኔ መላክ አለብኝ። አዎ ለካ ቤቱን ለእናቴ ስለመለሰላት እኔም እስረኛዬን መልቀቅ አለብኝ። አሁን ልሂድ መሰለኝ። እሱማ ግድ አይደለ? በቃ ቻው። ሄሎ። እኔ እንግዲህ ቃሌን አክብሬ ቤቱን አስረክቤያቸዋለሁ። የእናንተ ቃል ብቻ እኮ ነው የቀረው። አዎ እኔም ውሻን እለቅላለሁ እና አንድ ነገር የሚቀረኝ ያው የፋይል ጉዳይ ነው። እሱንም በኋላ ጨርስላለሁ። በጣም ጥሩ። ስትፈልገኝ የት እንደምታገኘኝ ታውቃለህ አይደል? እሺ፣ እዛው እንገናኛለን። መልካም። በደንብ ስማኝ። ዛሬ ፋይሎቹን ልቀበልም ነው። ከነገ ጀምሮ ወደ ስራ መግባት አለባችሁ። የስራ ማስኪያጃውን ደግሞ ነገ እለቅላችኋለሁ። እሺ፣ ተዘጋጅታችሁ ጠብቁ። ነገ እደውልላችኋለሁ። መታችኋል እንዴ? ለምን አረፍ አትሉ? እኛ ለመቀመጥ አልመጣንም፣ ቃላችን ለማክበር እንጂ። በጣም ጥሩ። ስለዚህ በቃ እናትም ወደ ቤቷ እንደተመለሰች ሰምቻለሁ። ስለዚህ የሁለታችንን ችግር በሰላም ተፈታ ማለት ነው። ይሁዳም ኢየሱስን ስሙት ነበር፣ ግን የሳመው ኢየሱስ ስሙ እኮ ነው አሳልፎ የሰጠው። አሎ፣ ዶክመንቶችን እጅ አስገብቻለሁ። እናንተ ስራችሁን መጀመር ትችላላችሁ። መልካም።
መድኃኒዓለም ይሄው ወደ ቤቴ ተመለስን፣ ኑሯችን ተመለስ። ደግሞ ልጃችን ደግሞ እግዚአብሔር ደግሞ ይመጣና እዚህ ግቢ ድረነው ድንኳን ጥለው ወልደሽ ከብደሽ ልጅ ይሄንን ዓለም ደግሞ ሳታሳየኝ አትውሰደኛ መድኃኒዓለም። ማን ነው እዚህ ተጅሰሪ ማን ነው ሳሪ ማን መጣ ተነከጂ ማን ነው ወይኔ ማን እንዴ ይሁ እንደመጣ እንዴ ልጅ እማ ተረጋጊ። እኔ ልጅሽ ነፍሰ ገዳይ አይደለሁም። አውቃለሁ ልጅ ያውቃለሁ፣ ጨካኝ እንዳልሆንክ አውቃለሁ። ልጅ ወይኔ